በኋላ አጽያት ከሰራ እሱ ደግሞ ሳይፈጥር ነው እንትን አንዳንድ ሰዎችንና ከጋኔንና ከሰዎች ለጋነም ፈጠርኩኝ ካለ እሱ ከፍጥረታት በፊት ስለሆነ ሳይፈጠሩ ይሄንን ነገር ወስኗል ማለት ነው። ሰው ሳይፈጠር ይሄንን ስለወሰነ ያወራ የታለ ቀደም ስለወሰነ አያወራም። ለገሃነም የተፈጠሩ አሉ፣ ለገነት የተፈጠሩ አሉ። ለምሳሌ ያ ማለት ወደፊት ገሃነምና ገነት የሚገቡ ሰዎች እንዳሉ አምላክ ያውቃል አያውቅም? ለምሳሌ ምን አይነት አካሎች ናቸው እነዚህ የሚገቡት ብሎ ቢያስቀምጥ እነዚህ ከሰዎችም ከጋኔንም ለገሃነም የሚገቡ አለ። ማን ናቸው እነዚህ ሰዎች ተብሎ ቢጠየቅ ይገልጻል። እንደዚያ ሌላ ቦታ ሳትሄድ እዛው ላይ እነዚያ ለገሃነም የተባሉት ማን ናቸው? ቀድሜ ሰንኩባቸው የእነዚህ ሰዎች መጨረሻ የት ነው የሚለውን አምላክ አላህ ሱብሓነሁ ወተዓላ እየነገረን ነው። ታዲያ በእኛ ላይ የሚጠበቀው ምንድን ነው ከተባለ የሰጠንን ጆሮ እንድንሰማበት፣ የሰጠንን አይን እንድናይበት፣ የሰጠንን ልብ እንድናገናዝብበት በሰጠን ይህንን በመስጠት ምክንያት በነቢይ በኩል የመጣውን ቃል ማየት ማንበብና መረዳት መገናዘብ ያንን መከተል ከኛ ያስፈልጋል። ከዛ ትድናል። ያንን አልገነዘብም ማልሰማ የሚያነሰው ወደ ጀሃነም ይሄዳል ነው መልእክቱ ባጭሩ። እሺ ኦኬ ይሁን እና ሌላ ደግሞ ሱራ 223 ላይ እሱ ለምንድን ነው እዛ ላይ ሴቶቻችሁ እርሻ ናቸው እርሷቸው ምናምን የሚለው ለምንድን ነው? ምን ማለት ፈልገው ነው? ሴቶች መሬት ናቸው ወይስ ምንድን ነው? ሴት መሬት ሳትሆን በምሳሌ እያስረዳህ ነው። ምሳሌያዊ ንግግር የሚባል ታውቃለህ አይደለ? ለምሳሌ ኢየሱስ የማዕዘን ራስ ድንጋይ ነው ይላል መጽሐፍ ቅዱስ። ኦኬ ድንጋይ ነው ብለህ ነው የምታምነው? የሆነ መልእክትም አለው። የእግዚአብሔር ኢየሱስ ክርስቶስ እኔ ግንድ ነኝ፣ ኢየሱስ ግንድ ነው ይላል። በግ ነው ይላል ኢየሱስ። በግ ነው እንደ ኢየሱስ? በግ አይደለም። መልእክት አለው። ምሳሌያዊ ንግግር ነው አይደለ እንጂ ቀጥታ በግ አይደለም። ኢየሱስ ሰው ነው። ግን በግ የተባለው ለምንድን ነው የሚለው ትርጉም አለው። አሁንም እንዲሁ ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው ሲል አላህ ሱብሓነሁ ወተዓላ መሬት ናት ወይ? አይ አይደለች። ታዲያ ምንድን ነው መልእክቱ ከተባለ ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው ሲል ገበሬ መሬትን አርሶ ፍሬን እንደሚያመርት ሁሉ ባል ሚስቱን ተገናኝቶ ልጆችን ያመርታል። ይሄን ምሳሌ እየገለጸልን ወጣል አይደለ? ሴት ልጅ የሰው ዘር መገኛ ምንጭ ነች እያለ እንዳውም እየገለጻት ይሄ ነው። መጽሐፍ ቅዱስ ላይ እናንተ የእግዚአብሔር እርሻ ተብላችኋል። ኢያሱ እንትላለን ሴት ብቻ አይደለም ወንድም ጭምር እርሻ ተብለዋል። አይ እዚህ ጋር እኮ ያልገባኝ ነገር ሴቶች እርሻ ለምን ይባላሉ? ለምሳሌ እንደዚህ ሴትና ወንድ እንደሚገናኙ ማለት ወይም ደግሞ ሴት ለወንድ እንደተፈጠረች ይታወቃል። ለምን እዚህ ላይ መጻፍ አስፈለገ ታዲያ? እኮ ምሳሌ ነው እያልኩህ ነው። ገበሬ መሬትን አርሶ እርሻን ነው አርሶ እንትን እንደሚያመርት ሁሉ እህል እንደሚያመርት ፍሬ እንደሚያገኝበት ባል ሚስቱን ተገናኝቶ ልክ እንዲሁ ልጆችን ያመርታል ከርሷ ማለት ነው፣ ያገኛል ማለት ነው። የሰው ልጅ መገኛ ምንጭ መሆኗን ይገልጻል እዚህ ቦታ ላይ። የእርሷን የሚያወድሳት ነገር ነው። እንዳው ወጣል አይደለ? የሰው ዘር የተገኘው ከሴቶች ነው። ወጣል አይደል? ይህ ነው እንዳጠቃላይ መጽሐፍ ቅዱስ ላይ እርሻ ተብላችኋል። ምክንያቱም ነው ወደ መጽሐፍ ቅዱስ አልገባለቶ ካልፈለክ ካልገባ አይ ችግር የለውም ማለት እሺ። መጽሐፍ ቅዱስ ላይ ብዙ ምሳሌዎች አሉ። ለምሳሌ በግ ነው ይላል ኢየሱስ። አይ እኮ አሁን የኛ መጽሐፍ ቅዱስ ትርጉም አለው። ዝም ብሎ እንደዚህ አሁን መጽሐፍ ቅዱስ ላይ እንዳየኸው አይደለም፣ ትርጉም አለው። ይሄ ደግሞ ቁርአን እኔም ነው እያልኩኝ አይደለም። አየህ አሁንም እንዲሁ እርሻ ሲል ጊዜ ምን ለማለት ነው? ትርጉም አለው እያልኩ ነው።
ባል ሚስቱን ተግማን ነው ገበሬ መሬትን አርሶ ፍሬን እንደሚያመርት በፍሬው ይደሰታል አይደለ? የፍሬው ምንጭ ምንድነው ከተባለ መሬት ነው። መሬት ይሄ መሬት ጥሩ ሰብልን ይሰጠኛል ብሎ እንዳውም ያንን የሚያወድስበት ነገር ነው። ሴት ልጅም ልክ እንዲሁ ባል ሚስቱ ሲገናኝ ጊዜ ልጆችን የሚያገኝባት የሰው ዘር መገኛ መሰረትና ምንጭ መሆኗን የሚገልጽ የሆነ አንቀጽ እና ከዚህ አንጻር ነው ለአጠቃላይ መጽሐፍ ቅዱስም ላይ እናንተ ወንዶችም ሴቶችም የእግዚአብሔር እርሻዎች ናችሁ ተብላችኋል። ያ ብቻ አይደለም፣ የኢየሱስ ክርስቶስ ብልቶች ናችሁ ይላል መጽሐፍ ቅዱስ። ምን ትላለህ? ብዬ ያለው እኮ እኔ መጽሐፍ ቅዱስ እንዳየነው ወይም ደግሞ እንዳነበብነው ሳይሆን ትርጉም አለው። ጳውሎስ ሁላችንም የኢየሱስ ክርስቶስ ብልቶች ነን ይላል። እሺ ማንኛውም ሌላ ጥያቄ ካለ ቀጥል። ኦኬ እሺ፣ አላህ አንድ ነው ወይስ ስንት ነው? አላህ አንድ ነው። እሺ አንድ ከሆነ ቅድም የነገርኩ ቦታ ማለት ነው ለምን ፈጠርኩ ማለት ይችላል። ፈጠር ነው ለምን ማለት ፈለገ? እሺ አላህ Subhanahu Wa Ta'ala በቁርአን ላይ በአራት መንገድ ይናገራል። አንደኛ እኛ ይላል፣ ሁለተኛ እኔ ይላል፣ ሶስተኛ ያ ይላል፣ አራተኛ እርሱ ይላል። እኛም አሁን ለምሳሌ ማለት ነው እኛ የምትለው ስንትን ነው የምገልጸው? አሁን እሷ ማለት ነው ሲጀመር እኛ ለማለት ወይን የተወሰኑ ሰዎች ብዛት ነው የሚያሳየው። ለምንድን ነው ታዲያ እኛ ማለት የፈለገው? ወላስረዳሽ እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የገነትኛነት አለ። የብዜትኛነትን ነው አንተ ማለት የፈለግከው። የብዜትኛነት ማለት ነው ከተባለ ብዙ አካሎች ሆነው ከአንድ በላይ ሆነው የሆነን ስራ ሰርተው ከሆነ ከመካከላቸው አንዳቸው ሁላቸውንም ወክሎ ያን ስራውን ሲገልጽና ሲናገር እኛ የሰራነው ስራ ይላል አይደለ? ለምሳሌ 10 ተማሪዎች አሳይመንት ተሰጣቸውና የሆነ መምህር የቤት ስራ ስሩ አላችሁ። ሰርታችሁ መጣችሁ። ከመካከላቸው አንዳችሁ ወጥቶ ሲያቀርብ ጊዜ ምን ይላል? እኔ የሰራሁት አሳይመንት ነው የሚለው አይደለም፣ እኛ የሰራነው አሳይመንት ይላል። ብቻውን ሆኖ ሳለ ራሱን በብዜት ይጠራል። ገብቶሃል አይደል? ያ ማለት የብዜትኛነት ነው። ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ሁላቸውንም ወክሎ አንደኛው ሲያቀርብ እኛ የሰራነው ስራ ይላል። ይህ የብዜትኛነት ይባላል። ሁለተኛ የገነትኛነት አለ። ያ ማለት አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ታላላቅ ስራዎችን ሰርቶ ከሆነ ክብሩንና ልቅናውን ግነቱን ለመግለጽ እኛ እንዲህ አድርገን ይላል። ይሄን መንግስታቶች፣ ታላላቅ ባለሀብቶች እንደዚህ ታላላቅ ስራዎችን የሰሩ አካሎች የሚጠቀሙት የሆነ ቃል ነው። አላህ Subhanahu Wa Ta'ala ታዲያ የትኛውን አስቦበት ነው? የብዜትን ነው ወይስ የግነትን ነው የሚለውን እኛ በግምት በራሳችን አይደለም የምንሰጠው፣ ራሱ ነው ሊነግረን የሚገባው። በቁርአን ላይ እስኪ ሄደን ስናይ ጊዜ ስለ ራሱ የተናገረበትን ስንመለከት ስንት እንደሆነ ሲገልጽልን አንድ ብቻ ነኝ ብሎ ዘግቶታል። አየህ፣ ብዜት እንደሌለው ገለጸ። ወኢላሁኩም ኢላሁን ዋሂድ አለ። እኔ አምላካችሁ አላህ አንድ ብቻ ነኝ አለ፣ ዘጋ። ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ብቻ ነው ይላል። ታዲያ ሁለት ነው ወይ እንዳለን ሁለትን ጠቅሶ ራሱ ሁለትም አይደለሁም ብሎ ዘግቶታል። وقال الله لا تتخذوا إلهين اثنين إنما هو إله واحد ሁለት አትበሉኝ አንድ ብቻ ነኝ አለ። እሺ ሶስት ሊሆን ይችላል ወይ? ላ ሶስትንም ጠቅሶ ሶስትም አይደለሁም ብሏል። ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد አለ። ሶስት አትበሉኝ ከዚህ ንግግር ተቆጠቡ አለ። እንደውም እኔ አምላካችሁ አላህ አንድ ብቻ ነኝና አለ። አየህ፣ ስለዚህ ነው እና አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ሰማይ ምድር የሚያክሉ ማንም ያልሰራውን ታላላቅ ፍጥረታት የፈጠረ አምላክ እኛ ቢል ይህ የሚደንቅ አይደለም። የብዜትኛነት ሳይሆን የግነትኛነት ይባላል። እሺ ይሄ ነው። ኦኬ። እና ሌላ ደግሞ መጠየቅ እችላለሁ? ግን ይቻላል። ጠይቅ፣ አብሽር። የሰማኸው ነገር ካለ ስለሰብና አብሽር። ደስ ያለህን ጥያቄ ጠይቅ። እሺ ችግር የለውም። እና ወንድ ልጅ ልጥ አውክቶ ምናምን ወሲብ ማፈጸም ይችላል፣ ሴት ደግሞ ቆዳ መጠቀም ትችላለች የሚለው እሺ ምንድነው? በቁርአን እና በሐዲስ ላይ ወይንም በእስልምና አስተምህሮ አንድ ሰው ስሜቱ ካስቸገረው ሊጥ አውክቶ ወይንም ደግሞ ሀብሀብ ምናምን ሴት ልጅ ቆዳ ምናምን እንደዛ አድርጋ ይፈቀዳል ይሏቸዋል። በጣም ያሳዝናል ወላሂ። በቁርአንም በሐዲስም ላይ ይሄን የሚል የለም።
ታዲያ ሰውየው ስሜት ካስቸገረውና የማግባት አቅሙ ከሌለው ምን ያድርግ ነው ያለው እስልምና? እስልምና ሲባል ምን ማለት ነው ልጆች? ከአምላክ ዘንድ የመጣ መለኮታዊ ቃል ነው፣ መመሪያ ነው። አላህ እንዲህ አለ፣ መልእክተኛው እንዲህ አሉ። ይሄ ነው እስልምና። በአላህ ቃልና በመልእክተኛው ቃል ላይ ለመሆኑ አንድ ሰው ማግባት ካልቻለ ምን ያድርግ ነው የሚለው? ቁርአንና ሐዲስ ላይ ተቀምጧል እኮ መልእክቱ። አላህ በቁርአን ላይ ምን አለ፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ የሚለው ልስጣችሁ። አላህ ምን አለ በሱረቱ ኑር ላይ መጋባትን ካዘዘ ምን ካለ በኋላ ያልቻሉ ሰዎችን መፍትሄ ሲናገር ምን አለ? ወአንኪሑ አልአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ ወላሁ ዋሲዑን ዐሊም ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን አሉ። እነዚያ استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ የወጣት ስብስቦች ሆይ አሉ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ የማይችልስ ራሱን ያርካሉ። አረ በፍጹም አላሉ። ያባብ ምናምን አሉ፣ በፍጹም አላሉ። ሊጥ ምናምን አሉ፣ በፍጹም አላሉ። ومن لم يستطع ማግባት ያልቻለ ግን فعليه بالصوم አሉ አደራ በእርሱ ጾምን ይጾማል። فإنه له وجاء ጾም ለእርሱ ጋሻ ይሆንለታልና። ከምንድን ነው ጋሻ ማለት? ከለላ ማለት ነው አይደል? ከምንድን ነው ከለላ የሚሆንለት? ከስሜት መጥፎ ነገር ላይ እንዳይወድቅ ይሄ ሰው ራሱን በጾም ይግታሉ። ነብዩ ሰለላሁ ዐለይሂ ወሰለም አምልኮ ያብዛን ያሉት ከአምላኩ ጋር የሚያቀራርበው ስራ ላይ ትኩረት ያድርግና እዛ ይስራ እንጂ ያሉት ነብዩ ሰለላሁ ዐለይሂ ወሰለም በፍጹም ይሄን ቃል አላሉ። እሺ ይሄን ይመስላል። እሺ ይሄ ቃል ሲጀመር የለም ነው የምትለው አንተ? ኦኬ እሺ ከሆነ ለአሁን መረጃ ሊያስኩኝም። እሺ አብሽር፣ ደስ ባለ ጊዜ ነው ለሌላ ጊዜ። እሺ ማታለው ችግር የለውም። 12 ቁጥር 27 ላይ ኮሜንት ላይ ጠይቀው ነው ክርስቲያኖች ብልት ተብለዋል እንደ መጽሐፍ ቅዱስ እያልኩ ነበር። ያውና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ይላል። እያንዳንዳችሁም ብልቶች ናችሁ ይላል። ለጌታ ቃል ነው አይደል? እሺ ጥያቄ ያለ ካለ መጠየቅ ይችላል። አው ነው ያው ይሄ አሁን እንዲሁ አንብበህ አንተ አሁን በዚህ መንገድ አንብበው በቃ እንዲሁ ነው ያስከው፣ ግን ይሄ ትርጉም አለው። እኔ ያስኩትም ይኸውልህ ለምን እንደዚህ ተባለ፣ ለምን እንደዚህ እንደተባለ እሺ ትርጉሙን በቃ ንገረንሽ። እኔ እንደዛ ቀጥታ ይያዛል እያልኩኝ አይደለም። አሁን አንተ ቀደም እርሻ ተብለዋልና ብለህ ለኔታቸው ይላልከው ልክ እንዲሁ ብልት ተብላችኋል። ለምሳሌ እናንተ ብልት ናችሁ ሆይ ብዬ መጠየቅ ይሄ አስከደም እንደዚህ ወጣላ አይደል? የራሱ የሆነ ትርጉም ይኖራል። ያ ነው። እሺ ጥያቄ ያለ መቀጠል ይችላል። እሺ በቃ አመሰግናለሁ። ለማንኛውም በቃ ለሌላ ጊዜ እመጣለሁ። በቃ ጥያቄ ሲኖር አብሽር ደስ ባለህ السلام عليكم. وعليكم السلام ورحمة الله وبركاته. سلامنا. أنا الحمد لله. أنت طيقة الشام طيقة نبرن. إيش؟ هنا أنت طيقة الشام. እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ጥያቄ ባሌ ጋር ብንየሩን ተጣልተን እንፋታ ብዬው እሺ ብሎኝ ፈትቼሻለሁ ብሎ ሶስቱን በተከታታይ አንድ ኒካ ነበር የቀረን፣ ግን እሱ ሶስቱን በተከታታይ ተናገረ። እኔ የመጀመሪያውን ፍቺ ትቼ የኔኛው ራሱ አይሆንም ብየዋለሁ፣ እሱ ግን አለኛን እያለ ነው። ሶስቱንም በአንድ ጊዜ ፈትቼሻለሁ ነው ያለው። ያኔ 3 ጊዜ ማለት ነው። يلا وردوا مع السلامة. ايوه جزاك الله خير. طيب انزل. شكرا. طيب عفوا. كشي አድሚኖች ካላችሁ በተራ አስገባችሁ።